ተሳማኛለ ስልክህን ሰርቼ እሰጥሃለሁ። አንቺ ደግሞ በቃ እኔ እንደዚህ አይነት ህይወት ወጥቻለሁ። በቃ 10 እየመጣች ስለዚህ ጉዳይ አታውሪ። በቃ ይሄ ሌባ ለምን ፈተሽ ለቀቅሽው? በደንብ መቀጣት ነበረበት። እሱ ከስተቱ ታርሞ ወጥቷል። የሚገባውን ቅጣት አግኝቷል። ደግሞ ስለ እስር ምናምን አንተ ልትነግረኝ ነው? አቡ ይሄ ነገር እንዴት ነው? እስቲ ሰለሞን ጋር ልደውል መሰለኝ። ጋይሰሌ ስራውን አልጨረሱትም፣ ገና ነው እባክህ። አዎ አሁን ወደ አንተ እየመጣሁ ነው። ኦኬ የሆነ የማወራህም ጉዳይ ስላለኝ መጣሁ በቃ። ኦኬ እሺ። ምንድነው ሁሌ የምትከተኝ? ከኔ ምን አባሽ ፈልገሽ ነው? አይ ልቀቀኝ። እኔ ካንተ ምን ፈልጋለሁ? በቃ አንድ ቀን አይቼ አንተን አፈቀርኩ። ይሄው እንደ እብድ አንተን መከተል ነው ስራዬ። አንቺ ምን አይነት አይና ወጣ ነሽ? ፍቅር ጉንፋን ነው ዝም ብሎ የሚይዝሽ? የምሬን ነው። ለታፍቅር አቃሉ እንዲህ አይነት ቃል ከሴት አይጠበቅም። ከአቅሜ በላይ ነው። ለዛ ነው ልከታተል። ስሚኝ፣ እኔ ለእንደዚህ አይነት ነገር ጊዜም ሆነ ቦታም የለኝም። እሺ ጋይሰል ወስጭኝ። እንዴት ነህ? ሰላም ነው አለው። አስጠበቅኳ። ችግር የለውም ቁጭ በል። መንገድ ክራውድ ነው። ልክ ነው። ምን ነው ተክዘሃል? ዝም ብዬ ነው እባክህ። ምን የሚያሳስብ ነገር ምን ይጠፋል ብለን እና አስጬ እንዴት ሆነ? ጓደኛዬ ያንን ዕቃ ዛሬ በእጃችን ማስገባት አለ። ሰውየው ተስማማ። በአሁኑ በጥንቃቄ መስራት ይኖርብናል። ምንም አይነት ኪሳራ እንዳያመጣ። ያዴፍ ተው እባክህ። ከዚህ በኋላ እኔን አይደፈርም። ልክ ነው ያስገባሁት። አስብ፣ ከዚህም በኋላ ምንም ሊያስቆመው አይችልም። ያው በዙሪያው ያሉትን ሰዎች እንዳለ ጨርሳቸዋል። አሁን በምን ልታስፈራራው ትችላለህ? እሱንም ቢሆን ከዚህ ምድር ላይ አስወግደዋለሁ። ከዚህ በኋላ ምንም አይነት ስህተት ሊሰራ አይችልም። እንዳልክ እንግዲህ ጓደኛዬ ሰለሞን የት ሄደ ደግሞ ያ አለቃ? ቤተሰብ ሊጠይቅ ነው። በጣም ጥሩ። ከዚህ በኋላ ግን እንዳይቀር። አሁን እነዚህ ልጆች የት ብዬ ነው ማገኛቸው? በእግዚአብሔር ወይ እያንዳንዱን ብር ላንኳ። እስር ቤት እንኳን መጥተው አልጠየቁኝ። አሁን የት ብዬ ነው ማገኛቸው? በእግዚአብሔር አሁን እነዚህ ልጆች ነገር መረረኛ።
እዚህ ሰፈር ጠቆሙኝ። አሁን የት ብዬ ነው የማገኛቸው? ጃጉ ደግሞ አንተ ማን? ኩኩሻ ነኝ እኮ አብሮ አደግን ትረሳለህ? ኩኩሻ? አዎ። እንዴት ነህ አንተ? አለሽ ሲማውታል ደግሞ እሱ አንተ ትልቅ ሰው ነህ እንዴ? ወይ ጊዜ አንተ በጣም እኮ ነው የተቀየርከው። አቦ እኔ ራሴ ስላገኘሁሽ በጣም ደስ ብሎኛል። እዚህ ሰፈር ደግሞ ምን እግር ጣለሽ? ቆይ ሁሉ ጊዜ ጠፍታችሁ ነው ግን? ምን እባክሽ ሻቤ ገብቼ ነበር እና ይኸው እነሱን ካየኋቸው ራሱ ይኸው 6 ወር ሞልቶኛል። አሁን እነሱን እየፈለኩ እያለሁ እኮ ነው አንቺን ያገኘሁት። እና ይሄንን ሁሉ ጊዜ እስር ቤት መጥተው አልጠየቁም? እንኳን ሊጠይቁኝ ቀርተው ያኔ እኔ ሲያዝ እነሱም እንዳይያዙ ፈርተው ሰፈር ቀይረዋል። አቦ አታስቢ፣ በቃ ዞር ዞር እያልን አብረን እንፈልጋለን። አቦ ካላስቸገርኩሽ እኔ አንድ መሰራት ስራ ነበረች። አቦ እነሱን በመፈለግ አታግዘኝ እንዴ? ምን እሺ ሸዋሸዋ ትተሽ ወርቅ ጀመርሽ እንዴ? አረ ሸዋሸዋ ምናምን እኮ ከተውኩኝ ቆየሁኝ። ከእስር ቤት ከወጣሁ በኋላ ስራ ምናምን ጀምሬያለሁ። አረ ምርጥዬ ነው። እኔ ራሴ የሸዋሸዋ ኑሮ መሮኛል። ለኔም ወርቅ ፈልግልኛ። አረ ችግር የለውም ደግሞ ላንቺ ብራዘሬ አመቻችልሻለሁ። መጀመሪያ ግን የኔ ይስተካከል፣ ከዛ በኋላ አመቻችልሻለሁ። ግን እስከዛው ድረስ ይሄም እንደ አንድ ስራ ይሁን። አረ ይሄው እንዳያሳስብሽ ካሁኑኑ እነሱን መፈለግ ጀምሬያለሁ። አይ በቃ ድሮ የምንቀመጥባት ስፋት ላይ እንገናኛ። ቻውሽ ያው እንደነገርኳችሁ ከምንም በላይ በጥንቃቄ መስራት አለባችሁ። ግልጽ ነው አይደል? አዎ ልክ ነህ። እንደ ባለፈው አኩሪ። ኧረ አለቃ እናኮራሃለን አይደል? እንዲያስሱ አዎ ግድ ነው በሚገባ። ያው እንደባለፈው በደንብ እንድታኮሩት ፈልጋለሁ። ደግሞም እንደኔ ሐሳብ ተጨማሪ ሌላ ሰው ይዛችሁ ብትሄዱ ደስ ይለኛል። አዎ አለቃ፣ ተጨማሪ ሰው ይዘን በርቀት ሆነን ተከታትለን እኛ እቃውን ተቀብለን ይዘን አሪፍ ሐሳብ ነው። እንደዛ ብናረግ ይሻላል አይደል እንዴ ሰሌም? አዎ ችግር የለውም። እንደዛ ብላችሁ ካሰባችሁ እንጨምራለን። እሺ አለቃ፣ አሁን በጥንቃቄ ብንንቀሳቀስ አሪፍ ነው። በል እንግዲህ ሂዱና ተዘጋጅታችሁ በጊዜው ለዛ ለቢኒም ንገረው። ታዲያ ስራችሁን በጥንቃቄ ተውጡ። እሺ አለቃ፣ ታዛዥ ነኝ። መልካም እድል እንግዲህ። ይቅርታ አስጠበቅኩሽ። አይ ችግር የለውም። እንደውም እንደጠበኩት አይደለም፣ ፈጣን ነህ። ቆይ እንዴት እንደዚህ ያለ ቦታ ተቀጥሮኛለሽ? መቼም የከተማውን ቪው ልታሳየኝ አይደለም። አይ እዚህ የቀጠርኩ ለደህንነታችሁ ሲባል ነው። እዚህ ማንም አያይ ነው። ገባኝ። እዚህ ማንም አያይ። የሆነ መረጃ ሲኖር ከዚህ በኋላ እዚህ ነው የምንገናኘው። ለትናንቱ ደግሞ ይቅርታ። እንደዚያ ያመናጨኩሽ የኛውን ግንኙነት እንዳያውቅ። ችግር የለውም ገብቶኛል። ግን እህትና ወንድምህን አግኝተሃል? አላገኘኋቸው። እነሱን እየፈለግኩ እያለ የድሮ ጓደኛዬን አግኝቼው እናም እሱ እንዲፈልግልኝ ነግሬው እናም እንደሚፈልግልኝ ስለነገረኝ ችግር የለም። አሁን ቀጣይ ፕላናችን ምንድን ነው?
በጣም ጥሩ። ከ11 ሰዓት በኋላ ያልኩ ቦታ ሂድ። እሺ፣ በነገርሽኝ መሰረት አሳውን መረብ ውስጥ አስገቡ። እንደምታደርገው አልጠራጠርም። አኮራሻል። ሁሉም ባሰብሽው መንገድ እንደሚሆን እምነት ነው። ሰለሞን፣ አሁን መረብ ውስጥ የምትገባበት ሰዓት ደርሷል። ቆይ ለምንድን ነው የምትከታተለኝ? እንዴ ለምን እንደምከተልህማ ታውቀዋለህ። ምን ከዛ አጎት ጋር አሁን መስራት አቁም ልትለኝ እንዳይሆንች? አዎ ከሱ ጋር ብታቆም ይሻላል። ባላቆም ምን ልታመጣ? አዎ ምንም አላመጣም። ከኔ ጋር ብትሰራ ግን የተሻለ ነገር ታመጣለህ። ይሄ ምናምን ቲዮሪን ትተህ አርፈህ ብትቀመጥ ይሻላል። እኔ የምልህን ብትሰማኝ ይሻላል። ምክንያቱም አርፈህ ካልተቀመጥ ሰለሞን ይገላል። እሱን እንግዲህ ማን ገዳይ እንደሆነ እናያለን። የዛሬው ስራ ካሳካነው ቦስ ምን የሚያደርግልን ይመስላል? ያው እንግዲህ ለአንተ የቤት ሰራተኛዋን ቢሰጥን እሷ ለእኔ ሰጠኝ፣ ለአንተስ? አየህ ያስኩ ከሰራተኛዋ ጋር የጠረጠርኩት እውነት ነው ማለት ነው። ካላቀህብኝማ የኔ ትምህርት ጸባይ ካለ ለቦስ አልናገርም። ከእንግዲህ እኔ የምልህን ሁሉ ነገር ታደርጋለህ። እሺ ደግሞ ምንድን ነው? በጣም ጥሩ። ያው እንግዲህ ከተስማማን ካልሲን ታጥብልኛለህ። አረ ካልሲን ታጥብልኝ አይሻልም? እግርህን እሱን ረስቼው ነበር። ማታ ማታ እግሬን ታጥበኛለህ ስንፈልግ። ገደል ግባ። እሺ እንግዲህ እንደዛ ካልክ አስቦስ እኔ እጄ ለቦስ ብነግረው አንተና ትንሽ የሆነ ነገር እንዳላችሁ ብነግረው አስበው፣ ግንባራችሁን በሽጉጥ ነው የሚደፋላችሁ። አረ ለሱ መናገር አይጠበቅብኝም። እሺ ግን ለተወሰነ ጊዜ ብቻ። በጣም ጥሩ። አሁን ተነስና ውሃ በበረዶ ይዘልኝ። እሺ ግን አንድ ቀን እጀል ይጥራል። ሌሎ ጓደኛዬ እዚህ ፊኒሽንግ ላይ ያለው ፎቅ አለ አይደል? እዛ ፎቅ ላይ እንድረካከቡ። አሁን ምንም የቀረኝ ነገር የለም። ሁሉም ነገር አጥቻለሁ። አሁን የሱተራ ያንን ሁሉ አሳጥተዋለሁ። ስማ አሁን ቶሎ ና ልጅ፣ እነሱ ሳይደርሱ የሚያደርሰን ቶሎ እናጥፋባቸው። አፍተናል። ፈልገህ ነው አንተ? ምን አንተ ደግሞ ምን እንደምትፈልግማ ለአንተ ነገር ተረጋጋ።